አሁን ለሰዎች አንዳንድ አማራጮችን እንሰጣለን። ይሄንን $100,000 መውሰድ ወይስ ደግሞ ይሄንን ዳይመንድ መውሰድ። ነገር ግን እዚህ ቼክ ላይ ያለው $100,000 ይሸፈናል። እስኪ ምን እንደሚመርጥ እናያለን። በህይወት ትልቅ የሆነ ውሳኔ ትወስናለህ። አሁን እውነቱን ነው። ይሄንን $38,000 የሚያወጣ ዳይመንድ ትወስዳለህ ወይስ ደግሞ ይሄንን ቼክ ትወስዳለህ? እና ላይ የተጻፈውን ነገር ማወቅ አትችልም። በልወስን፣ ዳይመንድ ወይስ ቼክ? ኧረ እኔ ዳይመንዱን ነው የምመርጠው። አዎ እሱን በመርጥ ይሻለኛል፣ ምክንያቱም የተረጋገጠው ነገር እሱ ነው። እንኳን ደስ አለ። ለማንኛውም $38,000 የሚያወጣ ዳይመንድ አሸናፊ ሆነሃል። ወይኔ በጣም ይገርማል። አሁን ግን አንድ ነገር አሳያለሁ። ቼኩን መርጠህ ቢሆን ኖሮ $100,000 ታሸንፍ ነበር። ግን ቢሆንም $38,000 አሸንፈሃል። በቃ ወደ ቀጣዩ እንሄዳለን። ጆይ፣ እዚህ ዕቃ ውስጥ ምን ያህል ፍሬዎች እንዳሉ ከገመትክ $1 ሚሊዮን ሰጥሃለሁ። መክፈት አልችልም? አይ እንደዛ ማድረግ አልችልም። $1 ሚሊዮን ማለት እኮ በጣም ብዙ ነው። አዎ በጣም ብዙ ነው፣ በጣም ብዙ ነው አውቃለሁ። ግን 10፣ 9፣ 8 ለመገመት የሚያግዘኝ ሰው ጋር ልደውል። 5፣ 4፣ 3 72368 72368 ቆጥረ ነው። ምናልባት 68 ከሆነ 1-2 ፍሬ ጣል ብናደርግበት ያው ይጨምራል ማለት ነው። አረ እንደዛማ አሸውዱኝም። ውስጡ ምን ያህል እንደሆነ ተቆጥሮ የተጻፈ ጽሑፍ አለ። ይሄን ከፍተህ ማየት ትችላለህ። ኧረ በለው በጣም ነው የራኩት። ትክክለኛው ቁጥር 8171 ነው። ቁጥሩን ጭራሽ መገመት አልቻልክም። ይህ ሰው አንድሬ ይባላል። ያዝ እስኪ እነዚህን ኩባያዎች በል መሬት ላይ ደርድራቸው። አሁን $5 ሰርተሃል። እዚህ ቦታ ለምደረድራቸው እያንዳንዱ ኩባያዎች $1 ሰጣለሁ። ምናልባት ቤቱን ከሞላው እላዩ ላይ መደራረም ትችላለህ። ሙሉ ክፍሉን መጠቀም ትችላለህ። በቃ እየሰራ ጠብቀኝ፣ እኔ ሌላ የምሰራቸው ነገሮች አሉብኝ። እሺ በቃ ተመልሼ እመጣለሁ። ወይኔ እንደዚህ አይነት እድል መቼም ደግሞ ትንሽ ለየት ያለ ነው። አሁን የምትናገረው ነገር $10,000 ልታሸንፍም እንዳታሸንፍም ሊያደርግህ ይችላል። ከ1 እስከ 20 አንድ ቁጥር ጥራ። 15 ቁጥር መርጣል። ስለዚህ ይህንን መቆፈሪያ 15 ጊዜ ያህል መሰንዘር ትችላለህ። ነገር ግን ወዴት እንደምትሰነዝር እስካሁን አልነገርኩህም። ልከፍተው ነው። ውስጡ ቦርሳ አለ፣ ነገር ግን ዙሪያውን በበረዶ ተሸፍኗል። አሁን ያንን ቦርሳ ለማግኘት 15 ጊዜ ያህል መሰንዘር ትችላለህ። በጣም ጥሩ። የመጀመሪያ ምት አሪፍ ይመስላል። አይተዋል፣ ቦርሳው ጋር ደርሰሃል። በል ሁለተኛው ምት። ወይኔ ደርሻለሁ። አይ ስለመጣ አመሰግናለሁ። የመጀመሪያው ተወዳዳሪያችን በ15 ምቶች ይህንን መስበር ስላልቻለ አሁን ሁለተኛ ተወዳዳሪ አምጥተናል። ይህም በረዶ በ10 ምቶች ሰባብረህ የምጥለው ከሆነና ቦርሳው የምታገኘው ከሆነ $10,000 ታሸንፋለህ። በጣም ጥሩ። አሁን ከነበረዶ ተሸክሞት ቢሄድስ? ቦርሳው አሁንም ቢሆን በበረዶ ተሸፍኗል፣ ነገር ግን ተንጠልጥሎ አይደለም ያለው። ስለዚህ መሸከም የምትችል ከሆነ ይዘው መሄድ ትችላለህ። አደርገዋለሁ። ቻው፣ አመሰግናለሁ። እንቀጥላለን። በጣም ብዙ ቅርጫቶችን ከኋላ ደርድሬያለሁ። እንዲሁም ብዙ ሽልማቶችን አዘጋጅቻለሁ። ተወዳዳሪዎቹ ማስቆጠር ከቻሉ ለአንድ ጎል 1 ዕቃ ይወስዳሉ። የፈለጉት ያህል ጊዜ መወርወር ይችላሉ። ነገር ግን በመሃል አንዱን ከሳቱት ሁሉንም ዕቃ እንቀበላቸዋለን። ከእናንተ መሃል ማን ነው ቀድሞ የሚወረውረው? እኔ። ይሄ ማለት በቃ እሱ ነው ቀድሞ መወርወር ያለበት። እስኪ በል። አዎ በጣም ጥሩ። 1 አስቆጥረሃል። ስለዚህ 1 ዕቃ ከዚህ መሃል መርጠህ መውሰድ ትችላለህ። ስለዚህ ማክቡክ ፕሮ መርጠሃል። አሁን አንተ ምትስት ከሆነ እሱ የወሰደውን ዕቃ እንቀበለዋለን። ውድድሩም እዚህ ጋር ያበቃል። በጣም ጥሩ። አዎ ይሄንን ነው የምወስደው። ሁለታችሁም አንዳንድ ዕቃ አሸንፋችኋል። ውድድሩን እዚህ ጋር ማቆም ትችላላችሁ። በፍጹም እንዳሰት። እንዴት ቀላል እንደሆነ ቆይ ላሳየህ። ሶስቱም ላይ ነው የከተትኩት። እንደዚህ ነበር እኮ ማድረግ ያለብህ። ተወዳዳሪዎቹ ሄደዋል። አሁን ደግሞ እስኪ ቻለር ይሞክረዋል። 1 ኤርፓዱን አውጣልኝ ቶሎ በል። ቶሎ በል 2 ዕቃ ጨምርልኝ።
በል ቶሎ በል አይፓዱን። በፍጹም አልስትም። ቻለር ብዙ እቃዎችን አደጋ ላይ እየጣልክ ነው። አይስትም፣ ቀጥል፣ ቶሎ በል። ማክቡኩን አስገባው። ቻለር እነዚህን ሁሉ እቃዎች አሸንፈ ነበር፣ ነገር ግን ተረጋጋ ስልህ እምቢ ያልክና ሁሉንም አጣሃቸው። እሺ ሰውዬ፣ ከነዚህ ሁለት ሰዎች መሃል ማን ሩጫ የሚቀድም ይመስልሃል? ትክክለኛውን አሸናፊ የምትመርጥ ከሆነ $10,000 ሰጣለሁ። ይህንን ልጅ መርጣለሁ። እሺ መጨረሻው ጋር እንሄዳለን። ሁለቱ ሰዎች ይወዳደራሉ። ስማ ካርል፣ ይህን ውድድር ካሸነፍክ $5,000 ሰጣለሁ። እሺ አደርገዋለሁ። 3 2 1 ጀምሩ። ጀምረዋል። አዎ ክሪስ እየመራ ይመስላል። በል ክሪስ። ካርል እየመራ ነው። ይገርማል። በጣም ደስ ይላል። አመሰግናለሁ። ኧረ በለው አንድሪ። ተመልከቱ ምን ያህል ኩባያዎችን እንደደረደረ። እስካሁን ምን ያህል ኩባያዎችን የደረደርክ ይመስላል? 1000 ወይም 1500። አሁንም ቢሆን በጣም ብዙ ሰዓቶች አሉክ። የፈለግከውን ያህል መደርደር ትችላለህ። ምን ያህል ገንዘብ እንደሚያሸንፍ እስኪ እናያለን። ሰማያዊ ባልዲ አለን፣ ቀይ ባልዲ አለን፣ እንዲሁም ቢጫ ባልዲ አለን። አንዱ ባልዲ ሙሉ ሰናፍጭ ነው። ሌላኛው ባልዲ ደግሞ ሙሉ አተላ ነው። እና ደግሞ አንዱ ባልዲ ሙሉ ገንዘብ ነው። እሱ ለኔ ነው። በቃ ሁሉን የምትወስነው አንተ ነህ። ቢጫው ጋር ማን እንዲቆም ትፈልጋለህ? ይመስለኛል ክሪስ ቢጫው ጋር ቢሆን ጥሩ ነው። እሺ ቀዩ ጋርስ ማን ነው የሚሆነው? ካርል። እርግጠኛ ነህ ግን ይሄ ነገር ሰናፍጭ ወይም አተላ ቢሆንስ? ኧረ አይደለም፣ ይሄ ገንዘቡ መሆን አለበት። ክሪስ እዚህ ቢጫ ባልዲ ውስጥ ምን ያለ ይመስልሃል? $10,000 እዚህ ነው የሚሆነው። እሺ መነጽር ላድርግ። ክሪስ እንኳን ደስ አለ። $10,000 አሸንፈሃል። በጣም ይቅርታ ስለ $10,000 ዋሽቻለሁ። ወይኔ በጣም ነው የሚያቃጥለው። ካርል አሁን ያንተ ተራ ነው። ምን ያለ ይመስላል? እሺ እዚህ ባልዲ ውስጥ አሁን እንኳን ሳስበው አተላ ነው መሰለኝ። ያው እንግዲህ ብዙ ጊዜ መሃል ላይ አይሆንም ገንዘቡ። ይሄ ማለት አንተ $10,000 አሸንፋል ማለት ነው። አይሆንም። ቀጣዮቹ ሽልማቶች የሚሆኑት መኪኖች ናቸው። አንዱ ትክክለኛ መኪና ነው። ሌላኛው ደግሞ አንዳንድ ነገሮችን በመገጣጠም የተሰራ ነው። አንድ አማራጭ ሰጥሻለሁ። ከሁለቱ መሃል የትኛውን መኪና ትመርጫለሽ? የዚህን ቅርጽ አይቼዋለሁ እና የሆነ አሪፍ ነገር ይመስላል። ስለዚህ ይህንን የመረጥሽው? አዎ። እሺ መጀመሪያ ያልመረጠችውን መኪና እንከፍታለን። ወይኔ አሪፍ መኪና ነበር። አሁን ደግሞ እሷ የመረጠችውን መኪና እንክፈተው። ወይኔ ምን አይነት ሰው ነኝ አንድሬ! ወይኔ ፈጣሪ! በጣም ይገርማል። ተመልከት እስኪ፣ በጣም ብዙ ኩባያ ነው። በጣም አድካሚ ነበር። እስኪ ስትገምተው ምን ያህል ኩባያዎችን የደረደርክ ይመስላል? ይመስለኛል 3500 ወይም 3600 አካባቢ። እዚህ ያስቀመጥኳቸው ሰዎች ነበሩ። እናም እነዚህን ኩባያዎች በመቁጠር ምን ያህል እንደደረደርክ አውቀዋል። 4700 ደርድረሃል። ስለዚህ ስናጠጋጋው $5000 አሸናፊ ትሆናለህ። በጣም ደስ ይላል። አመሰግናለሁ። በቃ አሁን ገንዘቡን አሸንፈሃል። እንደፈለግክ ማድረግ ትችላለህ። $5000 አሸንፌያለሁ። ሰብስክራይብ አድርጉ።